የሴት ልጅ ፀጉር የተፈጥሮ ዘውዷ የማንነቷና የውበቷ መገለጫ ነው። ተፈጥሮ ለሴቶች የሰጠችው የተለያየ አይነት የፀጉር ቴክስቸሮች ወይም የፀጉር ባህሪ መሰረት በማድረግ ፊትን ይበልጥ የሚያደምቁ፣ በራስ መተማመን የሚጨምሩና የትኛውንም አይነት የፋሽን ምርጫ ሙሉ የሚያደርጉ በርካታ ውብ የፀጉር አይነቶች አሉ። አንዳንዶቹ ባህላዊ እሴትነትን፣ ጥበብን የያዙ ሲሆኑ ሌሎቹ ደግሞ ዘመናዊነትን፣ ድፍረትን እንዲሁም ቀላል እንክብካቤን የሚያንጸባርቁ ናቸው። ዛሬ ያንቺን ልዩ ውበት ጎልቶ እንዲያወጣ የሚያደርጉት 20 ምርጥ እና ተወዳጅ የሆኑ የሴት የፀጉር ስታይሎችን ይዤልሽ መጥቻለሁ። እስከ መጨረሻው በማየት በቀላሉ በፀጉርሽ ውብ ሆነሽ ታይ። አንደኛ፣ ሹሩባ ወይም ብሬድስ። ሹሩባ የሴቶች የዘላለም ምርጫና ፀጉርን ከጉዳት የሚጠብቅ ወይም ፕሮቴክቲቭ ስታይል ዋና አሰራር ነው። ፀጉርን በሶስት ወይም ከዛ በላይ ዘርፍ መክፈል በጥንቃቄ መጎንጎን ጥበብ ነው። እንደ ቦክስ ብሬድስ እንዲሁም ኮርንሮውስ ላይ ያሉ የተለያዩ አይነቶች አሉ። የሰው ሰራሽ ፀጉር ወይም አታችመንት በመጨመር ርዝመትና የተለያዩ ከለር መስጠት ይቻላል። ፀጉር እንዳይሰባበርና እርጥበት እንዳያጣ የሚረዳ ሲሆን አንዴ ከተሰራ ከ1 እስከ 2 ወር ሊቆይ የሚችል የዕለት ተዕለት የማበጠር ድካምን ያስቀራል። ሁለተኛ፣ አልባሶ። አልባሶ የኢትዮጵያን ሴቶች የማንነት፣ የባህል እናም የግርማ ሞገስን መገለጫ የሆነ የጥበብ ስራ ነው። አሰራሩ ከግንባር ተነስቶ ወደ ኋላ የሚሄዱ በትላልቅ ጎላ ያሉ የጉንጉኑ መስመሮች ላይ የተመሰረተ ነው። ብዙውን ጊዜ ከፊት ለፊት ያለው የፀጉር ክፍል ሰፋ ተደርጎ ተለቆ ወደ ላይ ይነፋል ወይም ቁንጮ ይወጣለታል። ይህ ስታይል በተለይ ለሰርግ፣ ለሙሽራና ለሚዜ፣ ለበዓላትና ለተለያዩ ባህላዊ ክስተቶች የሚመረጥ የክብር መገለጫ ውብ አሰራር ነው። ሶስተኛ፣ ቦውከት። ቦውከት አጭር ፀጉር ለሚወዱ ሴቶች ዘመናዊ የማይሽረው ክላሲክ አቆራረጥ ነው። ፀጉር አብዛኛውን ጊዜ እስከ መንጋጋ መስመር ወይም በትክክል ትከሻ ላይ እኩል ተለክቶ ይቆረጣል። ፀጉር ጤናማ፣ ጥቅጥቅ ያለና የተስተካከለ ቅርጽ እንዲኖረው ያደርጋል። ቀጥ ያለ ወይም ስትሬት ፀጉር ላላቸው ሴቶች ለመያዝ በጣም ቀላል ሲሆን ፊትን የማሳሳት፣ የማሳመር እንዲሁም የወጣትነት ስሜት የመስጠት ልዩ ባህሪ አለው። ከጀርባና ከጎን በኩል በደንብ አጥሮ ከላይኛው የጭንቅላት ክፍል ላይ ግን መጠነኛ ርዝመትና ቅርጽ እንዲኖረው ተደርጎ ይቆረጣል። ይህ ስታይል ለረጅም ፀጉር እንክብካቤ ጊዜ ለሌላቸው ነገር ግን እጅግ ፋሽን ተከታይ ለሆኑ ሴቶች ፍጹም ነው። የሰውን አይን በቀጥታ ወደ ፊት ውበትና ወደ አይኖቹ ጎልቶ እንዲሳብ ያደርጋል። አምስተኛ፣ በን። በን ማለት ሙሉ ፀጉርን በአንድ ላይ ሰብስቦ ጭንቅላት ጀርባ ወይም ከፍ አድርጎ አናት ላይ በክብ ቅርጽ ጠቅልሎ ማሰር ነው። ይህ ስታይል በጣም ፈጣንና ጊዜ ቆጣቢ ነው። ፀጉር ከፊት ላይ ሙሉ ለሙሉ ተነስቶ ወደ ኋላ ስለሚታሰር የፊት ውበትንና ሜካፕን በግልጽ ለማሳየት ይረዳል። ስድስተኛ፣ ፖኒቴል። ይህ አሰራር ፀጉርን ሙሉ በሙሉ ወደ ኋላ በማሳብ በአንድ ላይ በፀጉር ማሰሻ አስሮ የቀረውን ርዝመት ልክ እንደ ፈረስ ጭራ ወደ ታች መልቀቅ ነው። ረጅም ፀጉር ላላቸው ሴቶች በጣም ፈጣንና ምቹ ምርጫ ነው። ሰባተኛ፣ ትዊስት። ይህ ስታይል በተፈጥሮ ፀጉር ላይ ለመስራት በጣም ቀላልና ፈጣን ከመሆኑ በላይ ፀጉር ሲፈቱት የሚተውት የተቀለለ ውብ ቅርጽ ራሱን የቻለ ሌላ ፋሽን ነው። ስምንተኛ፣ ሌየርስ። ሌየርስ ማለት ፀጉርን በአንድ አይነት ርዝመት መቁረጥ ሳይሆን የተለያዩ ርዝመት ያላቸውን ንብርብሮች ወይም ደረጃዎች መፍጠር ነው። ከላይ ያሉት አጫጭር ንብርብሮች ለፀጉሩ መነሳት፣ መወዝወዝ ወይም ሙቭመንት ሲሰጡት፣ ከስር ያሉት ረዣዥም ፀጉሮች ደግሞ ርዝመቱን ይጠብቃሉ። ይህ አቆራረጥ በተለይ በጣም ለስላሳና ለሳሳ ፀጉር ወፍራም፣ ብዙና ህያው መስሎ እንዲታይ በማድረግ የሚሰራ ዘዴ ነው። ዘጠነኛ፣ ፍሬንች ወይም ባክስ። ይህ አሰራር የፊት ግንባርን ለመሸፈን ሲባል ከፊት ያለውን ፀጉር ለይቶ ወደ ታች እንዲወርድና እስከ ቅንድብ ወይም እስከ አይን አካባቢ ድረስ ተስተካክሎ የሚቆረጥበት ስታይል ነው። ፍሬንች ፊታቸው ረጅም ለሆኑ ሴቶችና ግንባርን በማሳጠር የፊት ፕሮፖርሽንን ያስተካክላል። ሙሉ የፊት ገጽታና ስታይልን በአንድ ጊዜ የመቀየር አቅም ያለው የፋሽን ስታይል ነው። አስረኛ፣ ሃፍ አፕ ሃፍ ዳውን። ይህ ስታይል የሁለት ዓለም ውህደት ነው። የታሰረ ፀጉር ስርዓትና የተለቀቀ ፀጉር ነፃነት። የላይኛው ፀጉር ክፍል ከጆሮ በላይ ያለው በጥንቃቄ ተሰብስቦ ወደ ላይ ቁንጮ ይታሰራል ወይም ይጎነጎናል። የታችኛውን የጀርባውን ፀጉር ግን በትከሻ ላይ በነፃነት እንዲወርድ ይደረጋል። ለሰርግ ሚዜዎች፣ ለልደት ፓርቲዎችና ለቀለል ያሉ ፕሮግራሞች በጣም ተመራጭ የሆነ የሴቶች ውብ ስታይል ነው። 11ኛ፣ ከርልስ። ፀጉርን በሙቀት ማሽን ወይም ከርሊንግ አይረን ወይም በተፈጥሮ ስፕሪንግ የሚመስል ጥቅልል ቅርጽ እንዲይዝ ማድረግ ነው። ጥቅልል ፀጉር ብርሃንን በተለያዩ አቅጣጫዎች ስለሚያንጸባርቅ ለፀጉሩ ህያውነት፣ ከፍተኛ መጠን ወይም ቮሊዩም እና
ተጫዋች የሆነ ማራኪ ውበትን ያጎናጽፋል። ለየት ላለ ምሽት ወይም ልዩ ፕሮግራም ፊትን ለስላሳና ቆንጆ ለማድረግ ፍጹም ነው። 12ኛ ሎብ ወይም ሎንግ ቦብ። ሎብ ማለት ረዥም ያለ የቦብ አቆራረጥ ወይም ሎንግ ቦብ ማለት ሲሆን ርዝመቱ በትክክል ከትከሻ እስከ አንገት አጥንት ድረስ ይወርዳል። ቦብ አቆራረጥን ለሚወዱ ነገር ግን ጸጉራቸው በጣም ማሳጠር ለሚፈልጉ ሴቶች ተመራጭ። ቀጥ አድርጎ በመተኮስ ወይም መጠነኛ ሞገድ ወይም ዌቭ በመስጠት ለስራ ቦታም ሆነ ለፋሽን መጠቀም ይቻላል። 13ኛ አፍሮ። አፍሮ በተፈጥሮ ጥቅጥቅ ያለና የተጠቀለለ ጸጉር ያለምንም የኬሚካል ወይም የሙቀት ማቅኛ ሳይነኩ በትልቅ ማበጠሪያ ወደ ላይ በመንፋት የሚሰራ ክብ ቅርጽ ያለው ስታይል ነው። የተፈጥሮ ጸጉርንና ውበትን ማንነትን በኩራት ለመግለጽ የሚረዳ ሲሆን ጸጉር በነፃነት እንዲተነፈስ የሚያደርግና ልዩ ጥንካሬ የሚያሳይ ውብ አሰራር ነው። 13ኛ አፍሮ። አፍሮ በተፈጥሮ ጥቅጥቅ ያለና የተጠቀለለ ጸጉር ያለምንም የኬሚካል ወይም የሙቀት ማግኛ ሳይነኩ በትልቅ ማበጠሪያ ወደ ላይ በመንፋት የሚሰራ ክብ ቅርጽ ያለው ስታይል ነው። የተፈጥሮን ጸጉር ውበትና ማንነትን በኩራት ለመግለጽ የሚረዳ ሲሆን ጸጉር በነፃነት እንዲተነፍስ የሚያደርግና ልዩ ጥንካሬ የሚያሳይ ውብ አሰራር ነው። 14ኛ ፒክሲ ቦብ። ይህ ስታይል ፒክሲና በቦብ አቆራረጦች መካከል ያለው ውብ ውህደት ነው። ከጭንቅላቱ ጀርባው ያለው ጸጉር አጭር ሆኖ ወደፊት ያለው ክፍል ግን ልክ እንደ ቦብ ረዘም ብሎ ፊትን ይከብባል። በጣም አጭር አቆራረጥ ለሚፈልጉ ነገር ግን ለመያዝ ቀላልና ዘመናዊ የሆነ ስታይል ለሚፈልጉ ሴቶች ተመራጭ ነው። 15ኛ ባለ ሁለት ቁንጮ። ጸጉር በመሃል እኩል ለሁለት በመክፈል በግራና በቀኝ በኩል ሁለት ክብ ቁንጮችን ጭንቅላት አናት ላይ ማሰር ነው። ይህ ስታይል ይበልጥ ወጣትነትን፣ ተጫዋችነትን እንዲሁም የፋሽን ድፍረትን የሚያሳይ ነው። ለሙዚቃ ኮንሰርቶች፣ ለሽርሽር እንዲሁም ቀለል ያሉ የእረፍት ቀናቶች ወጣት ሴቶች በብዛት የሚመርጡት ስታይል ነው። 16ኛ ቢች ዌቭስ። ይህ ስታይል ጸጉር በጣም ሳይጠቀለል ወይም ከርሊ ሳይሆን ቀላልና ተፈጥሯዊ የባህር ማዕበል የሚመስል ውብ ቅርጽ እንዲኖረው ማድረግ ነው። ልክ ባህር ዳርቻ ሄደው በነፋስ የተወዛወዘ ጸጉር የመሰለ እይታ ይሰጣል። በጣም የተረጋጋ የተፈጥሯዊና የዕለት ተዕለት ውበት እጅግ ተስማሚ የሆነ የሴቶች ምርጫ ነው። ሻግ አቆራረጥ። ሻግ ከ1970ዎቹ የሩቅ ዘመን ተነስቶ አሁን ላይ በዘመናዊ መልኩ የተመለሰ የሴቶች አቆራረጥ ነው። ጸጉሩ በጣም የበዛ የተቆራረጡ ሌየሮች እንዲሁም ከፊት ግንባር ላይ የሚወርዱ ፍሪንጅ ይኖረዋል። ጸጉር በራሱ ጊዜ የተዝረከረከ ግን ደግሞ በጣም ፋሽን የሆነ ኢፈርትለስ ኩል እይታ እንዲኖረው ያደርጋል። 18ኛ ሜሲ በን። ይህ ስታይል ሆነ ተብሎ ጸጉርን በጥንቃቄ ሳያስተካክሉ ቀለል አድርጎ አናት ላይ ሰብስቦ ማሰርና ጥቂት የጸጉር ዘርፎችን ከፊትና ከጆሮ ጀርባ መልቀቅ ነው። ሳልዘጋጅ ዝም ብዬ አስሬው ነው የሚል ተፈጥሯዊ ውበት ወይም ካዥዋል ሉክ ይሰጣል። ቤት ውስጥ ለመዋልም ሆነ ጓደኛን ለማግኘት ለመውጣት በጣም ተወዳጅና ምቹ ነው። 19ኛ ፍሬንች ብሬድስ። ከጭንቅላት አናቱ ላይ ጀምሮ እያሳደጉ ጸጉር እየጨመረ ወደ ማጅራት የሚወርድ ውብ የሹሩባ አይነት ነው። በጣም ንጹህ የተስተካከለና ጸጉር ከፊት ላይ እንዳይዝረከረክ የሚያደርግ ነው። ለስፖርት፣ ለስራ ቦታ አልፎ ተርፎም ለፎርማል ዝግጅቶች ጸጉርን ውብ አድርጎ ለመሰብሰብ ይረዳል። ቾፒ ቦብ። ይህ ስታይል መደበኛውን የቦብ አቆራረጥ በተለያየ አጫጭሮች ሹል በሆኑ ደረጃዎች ወይም አንኢቨን ሌየርስ በመቁረጥ የሚሰራ ነው። ጸጉሩ ቀጥ ብሎ እኩል ከመቆረጥ ይልቅ ቴክስቸር እና እንቅስቃሴ እንዲኖረው ያደርጋል። ለስላሳ ጸጉር ላይ ሴቶች ጸጉራቸው ወፍራምና ህያው መስሎ እንዲታይ የሚያደርግ ዘመናዊ ስታይል ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን አሁኑ ላይክ እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ይህን የመሰለ ተፈጥሯዊ ውበትና የጤና ሚስጥራትን ሁልጊዜ ቀድማችሁ ለማግኘት ቻናላችንን አሁኑ ሰብስክራይብ አድርጋችሁ የደውል ምልክቷን ይጫኑ። እናመሰግናለን።